ለህፃናት የወላጆችን ሞት እንዴት ታስረዳላችሁ የሚል ሀሳብ እና ይህን ቪዲዮ የምታዩት ሰዎች ለምሳሌ ሰሞኑን ብቻ አይደለም በሀገራችን በተለያዩ ጊዜያት ህፃናት ወላጆቻቸው ተገለውባቸዋል። በሃይማኖት፣ በብሔር እና በተለያየ ጉዳይ ብቻ ማንኛውም ምክንያት ቢሆን ለአንድ ህፃን ወላጁ ከተገደለ ዙሮ ወላጁን አጥቷል። እናንተ አንድን ሰው ወንጀለኛ ነው ኃጢአተኛ ነው ወይም ደግሞ እዛ መኖር የለበትም ብላችሁ የገደላችሁት ሰው ለአንድ ህፃን ግን አባቱ ነው። ወንጀለኛ ሊሆን ይችላል፣ ምን ሊሆን ይችላል፣ እዛ አካባቢ መኖር የማይገባው ሊሆን ይችላል፣ ምንም ሊሆን ይችላል። ለዛ ህፃን ግን ወላጁ ነው። የሞተው ሰው እናንተ ብትሆኑና ያ ነገር የተደረገበት ያን ነገር ወላጁን ያጣው የእናንተ ልጅ ቢሆን አሁን ለምሳሌ የሰዎችን መገደል እንደግፋለን አይደለ? እና የእናንተ ልጅ ቢሆን በዛ ቦታ ላይ ያለው ምን ይሰማችኋል? እሱን ተውትሽ። የወንድማችሁ ልጅ ቢሆን ለዛ ህፃን አባቴ የተገደለው እንደዚህ ነው በዚህ ምክንያት ነው ብላችሁ ማስረዳት ትችላላችሁ ወይ? እና በዚህ አይነት መልኩ ደግሞ ወላጆቻችሁ የተገደሉባቸው ህፃናትስ ነገ ምን ሊሆኑ ይችላሉ? እውነት የማይበቀሉ ይመስላችኋል ወይ? ምክንያቱም ዞሮ ዞሮ የሆነ ቀን ላይ የወላጆቻቸውን አሟሟት በምን ምክንያት እንደተገደሉ ማወቃቸው አይቀርም፣ ወደድንም ጠላንም። በብሔር ምክንያት ከሆነ ገዳይ ያሉትን መበቀል ይፈልጋሉ። በሃይማኖት ከሆነም በሌላም ጉዳይ ከሆነ ሲያውቁ የበቀል ስሜት መኖሩ አይቀርም። ምክንያቱም ይንከባከበናል፣ ይደግፈናል፣ ይጠብቀናል የሚሉትን አካል ነው የሚያጡት። ያንን ስብራት ደግሞ ማንም ሊጠግነውም አይችልም። ህፃናት ላይ ያለው ችግር አንዱ እሱ ይመስለኛል። ምክንያቱም ሁሌም ጎዶሎነት ይሰማቸዋል። ባይሞላ እንኳን የሆነ ነገር በተፈጠረ ቁጥር እኔ እኮ አባት ስለሌለኝ ነው፣ እኔ እኮ እናት ስለሌለኝ ነው የሚለው ሀሳብ ነው ሁሌ የሚመጣው። እኔ ለምሳሌ እንደዛ ነበርኩኝ። ማንኛውም ነገር በተከሰተ ቁጥር ሁሌ የማገናኘው ከወላጅ ጋር ነው የማገናኘው። እኔ እኮ ወላጅ ቢኖረው ይኖሮ ነበር የምለው። እናቴ ብትኖር ኖሮ እኮ ወይም ደግሞ እንደዚህ ነው በቃ ጉለቴን በሙሉ ማሳበው እዛ ነገር ላይ ነው። ምክንያቱም ወላጆቻችን ቢኖሩ ያ ጉለት አይመጣም ብለን የማሰቡ ነገር ስላለ ማለት ነው። እና በዛ ቦታ ላይ ያሉት የእናንተ ልጆች ቢሆኑ ወይም ደግሞ የእናንተ ቤተሰቦች የምትወዱት ሰው ልጅ ቢሆኑ ምንድን ነው የሚሰማችሁ? እነዛ ህፃናትስ ነገ ምን አይነት ሰዎች የሚሆኑ ይመስላችኋል? አሁን ላይ ወላጆቻቸው ሲገደሉ በሶሻል ሚዲያ ላይ ወተን ትክክል ነው መገደላቸው ወይም ደግሞ መገደላቸውን ራሱ ያድበሰበስንባቸው ህፃናት ነገ እኛን ላለመበቀላቸው ምን ዋስትና አላችሁ? ማንም ሰው በነገራችን ላይ እዛም ቤት እሳት አለ ነው። ዛሬ ላይ ያቀጣጠልነው እሳት መልሶ ነገሩ እኛን ያቃጥለናል። አሁንም እየሆነ ያለው እሱ ስለሆነ ማለት ነው። እና በዚህ ላይ ሀሳባችሁን እኔ ብትነግሩኝ ጥሩ ይመስለኛል። እና ምክንያቱም ለአንድ ህፃን የወላጅ ሞት ማለት ቀላል ነገር አይደለም።